አንድ በጣም የሚገርም እንግዳ በመካከላችን አለ። ምን አይነት መልእክት ይዞ እንደመጣ አላውቅም። እኔም አሁን ራይት ነው ነው የሰማሁት። ታሪኩ ጋንጊሳ በጭብጨባ ተቀበሉልኝ። ታሪኩ የሰላም አምባሳደር እንኳን ደህና መጣ ታሬ። እንኳን ደህና ቆየ። የእግዚአብሔር ሰው እንዴት አለህልኝ? እግዚአብሔር ይመስገን። በነገራችን ይሄ ሰው ከብዙ ዓመት በፊት ጅንካ በመጣው ጊዜ ድንቅ የሆነ መልእክት የሰማ ሰው ነው። እግዚአብሔር ስሙ ይባረክ። እግዚአብሔርን ያዘ ሊደነግጥ ይችላል እንጂ ግን አይፈራም። እዚህ ጋር ቆሜ ስናገር ንጹህ ስለሆንኩ አይደለም፣ መልእክት ስላለኝ ለአባቴ መልእክት እንድደርስ ነው። እስካሁን ሌላ ታሪክ እየጠበኩ ነበረ። ያ ትንሽ እየዘገየ ሲሄድ አባቴ ከፊት የሱን ታሪክ መስማት ፈልጎ ነው መሰለ ብዬ አላስቻለኝምና እኔ የሰላም ዋንጫ ይዤ መጣሁ። ያው እናንተ የሰማችሁትና ያያችሁት ስለሆነ የሱ ስራ ነው። ምንም እናገረው ነገር የለምና የሰላም ዋንጫ ይሄ የእግዚአብሔር ቤተክርስቲያን ስለ ሰላም ስለ ፍቅር ስለምታወራ እዚህ ቁጭ ብላ ለአገሬ ለዓለም ለምድርቱ ሰላምን ብቻ ታምጣልን። እዚህ ለክራይስት አርሚ ቸርች አበረከትኳት። እችን ዋንጫ ያገኘዋት የሰላም አምባሳደር ሆኜ ነው። ሰላምን ማን ይወዳል? እግዚአብሔር ይወዳል። ብቻዬን ሰላምን ተጋፈጥኳትና በጣም እንደ ሰው ከብዶኛል። የሚገባበት ጉርጋድ አጥቻለሁ። በአካባቢዬም እጄ ሰላም አላገኘውም። በጣም እንደ ሌባ እየተገፋው በቃ እኔን ሳዩ መጠቋቀም ያደርጉኝ። ማክስ አርጌ ኮፊያ አርጌ መነጽር አርጌ በጣም እየተደበኩ ነው የዞርኩኝ። እና መጨረሻ ላይ ደግሞ ና ስለ ሰላም ሰብካል ና ተሸለም ሲባል ገረመኝ። ዳንኤል ጉርጋድ ውስጥ ያደረው ያለ ምክንያት አይደለም። ታሪኩም ከአሳዳጆች የተረፍኩት ያለ ምክንያት አይደለም። እግዚአብሔር ይመስገን። ገና ነው ዓለምን ትዞራለህ ብሎኛል እግዚአብሔር በባራው ከሚገርም